አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። የኛ ሀገሩ አይሾ ስፒድ ሳይሆን ግን ትክክለኛው አይሾ ስፒድ ነው ወደ ኢትዮጵያ ይመጣው። ይሄ በጣም አሪፍ ዜና ነው፣ ምክንያቱም ለኢትዮጵያ በጣም አስፈላጊ ነገር ነው። ይህ ሰው የሚጎበኛቸው ሀገራቶች ቁጭ ብለው ላይቭ ስትሪም የሚያዩ በሺዎች የሚቆጠሩ በዓለም ዘንድ ሰዎች አሉ እና እነዛ ሰዎች ይህን ሀገር ይጎበኛሉ ማለት ነው። እና ለኢትዮጵያ ደግሞ አይሾ ስፒድ ወደ ኢትዮጵያ መምጣቱ በጣም ብዙ ጥቅሞች እንዳሉ ታስባል። አይሾ ስፒድ እናትና አባቱ ያወጡለት ስም ትክክለኛ ስሙ ዳረን ዋትኪንስ የሚባል ሲሆን ግን ደግሞ በብዛት በዩቲዩብ የሚታወቀው በደንብ አይሾ ስፒድ በሚለው ስሙ ነው። በዩቲዩብ ላይ ከ60 ሚሊዮን በላይ ሰብስክራይበሮች አሉት። የሀገሩ ሄደ ቱር ያደርጋል፣ ላይቭ ስትሪም በየአስፓልቱ ያደርጋል እና በጣም በዓለም ዘንድ ታዋቂ የሆነ ዩቲዩበር ነው። እና ደግሞ ለብዙ ጊዜ አይሾ ስፒድን አይታችሁት ከሆነ በሚያሳያቸው በቪዲዮዎቹ ላይ እንደ እብድ በሚያደርግበት ከሮናልዶ ጋር በነበረው ቆይታ ዋው እሚላትም አለች እና እነዚህ ነገሮች በጣም በዓለም ዘንድ እንዲታወቁና በጣም ታዋቂ እንዲሆን አድርገውታል። እናም በአፍሪካ ስፒድ ዳዝ አፍሪካ ተብሎ በተሰየመው ቱሩ ላይ በአፍሪካ የሚገኙ 20 የሚሆኑ ሀገራቶችን ይጎበኛል። ይህን ጉብኝት የሚያደርጉ ደግሞ በ28 ቀናት ውስጥ ብቻ ነው። ስለዚህ በየቀኑ አንድ ሀገር የሚቆየው ለአንድ ቀን ነው እንደማለት ነው። እናም ይሄ የአፍሪካ ጉብኝቱን በአንጎላ ነው የጀመረው። በአንጎላ ጀምሮ አንጎላ ውስጥ ላይቭ ስትሪም አድርጓል። ከ3 ቀን በፊት መሰለኝ ይህንን አንጎላ የሄደው ማለት ነው። ከዛ በኋላ ኢትዮጵያን ጨምሮ በአፍሪካ ውስጥ የሚገኙ 20 የሚሆኑ ሀገራቶች ላይ ነው ጉብኝት የሚያደርገው። ከነዛ መካከል ናይጄሪያ፣ ቦትስዋና፣ ግብጽ፣ ኬንያ፣ ሞሮኮ፣ ደቡብ አፍሪካ፣ ዚምባብዌ እነዚህን ጨምሮ ዋና ዋናዎቹን የነገርኳችሁ እነዚህን ጨምሮ 20 የሚሆኑ ሀገራቶች ጉብኝት ያደርጋል። እናኛ ኢትዮጵያን ደግሞ ለየት የሚያደርገን የራሳችን ሀገር በቀል የሆነ አይሾ ስፒድ አለ። የምታውቁት ቲክቶክ ላይ ታውቁታላችሁ አይደለ? የኢትዮጵያው አይሾ ስፒድ ይባላል። የሚገርማችሁ ነገር ኤርፖርት ድረስ ሄዶ አይሾ ስፒድን እየጠበቀ ነው በዚህ ሰዓት ማለት ነው። በጣም የሚገርም ነገር ነው። ምንድነው ይሄ ሰው እያደረገ? ይሄ ሰው አይቶ ብቻ ስፒድ ፈርቶ እንዳይመለስ ብቻ ነው ፈራው። እነዚህ ሁለት ሰዎች ግን የሆነ ዝምድና ሳይኖራቸው አይቀርም አይደለ? ምክንያቱም ይሄ ሁሉ መመሳሰል ዝም ብሎ አይደለም። ስለዚህ ሰውዬ ጠብቆ የሆነ ዲኤንኤን ወንድሙ ምናምን ዲኤንኤ ማስመርመር አለበት። እስኪ የኛ ሀገር አይሾ ስፒድን ተመልከቱ እስኪ አረማመዱና ቀብረር ያለ ማንንም የማይሰማም አባቴኛ ትንሽ እኮ ይመስላል። ትንሽ አይደል? አዎ ትንሽ። አንዳንዶች ምን አሉት ይሄ አይሾ ስፒድ ሳይሆን አይሾ ሎንግ ዲስታንስ ነው ብሎታል። እኔ አይደለሁም ያልኩት ሌሎች ናቸው። This is an አይሾ speed. This is አይሾ long distance. ለማንኛውም ትክክለኛው አይሾ ስፒድ መጥቶ ፌኩን አይሾ ስፒድ ወንድሙ ነው አይደለም ዘመድ ነው ይገናኛሉ የሚለውን ነገር እናያለን። አይሾ ስፒድ ኢትዮጵያ ሲመጣ ቪዲዮ እንሰራለን። ምን አይነት ነገሮች ተፈጠሩ የሚሉትን ነገሮች ለማየት እንሞክራለን። ለማንኛውም አይሾ ስፒድ ኢትዮጵያ እስኪመጣ ድረስ ዋው